ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአፋር ክልል ነፃ መሬት በተሰኘው አካባቢ የሰፈሩ የትግራይ ታጣቂዎች ላይ ጥቃት መከፈቱ እየተገለጸ ነው። በአካባቢው ውጥረት መንገሱን ያገኘነው መረጃ ያመለክታል። የህወሓት ታጣቂዎች ወደ አፋር ክልል ጥቃት መክፈታቸውን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ይህንን ተከትሎም በአካባቢው ከፍተኛ የሆነ ፍጥጫ እንዳለ ነው የሚነገረው። የአቶ ጌታቸው ቡድን ለመከላከያ ኃይል የድረሱልኝ ጥሪ ማቅረቡም በአንዳንድ የመረጃ ምንጮች በመጠቀስ ላይ ይገኛል። በአሁኑ ሰዓት ጌታቸው ረዳ በሚመራውና በህወሓት ታጣቂዎች መሃል በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ እንደሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። በህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይል የበላይነት በአፋር ክልል በኪልባቲ ረሱ መጋሌ ወረዳ ቶንሳ ቀበሌ ውጊያ እንደተከፈተ ዘግይተው የሚወጡ መረጃዎችም ያመለክታሉ። ህወሓትን በትጥቅ ትግል ለመታገል የተደራጀውና ሐራ መሬት እየሰለጠነ የሚገኘውና በአብይ አህመድ የሚደገፈው የትግራይ ታጣቂዎች ቡድን ድንገተኛ ጥቃት እንደተከፈተበት ይነገራል። በዛሬው ዕለት ብቻ 6 ቀበሌዎችን የህወሓት ኃይሎች እንደተቆጣጠሩ መረጃዎች ያመለክታሉ። በአፋር ክልል በኩልቢቲ ረሱ መጋሌ ወረዳ አካባቢ በሚገኙ አካባቢዎች ያሉ ነዋሪዎች ቀያቸውን ትተው እየሸሹ እንዳለም ተመልክቷል። በዙ 23 በዲሽቃ በሞርታር የታገዘ የተኩስ ልውውጥ እንዳለም ተመልክቷል። አንከር ሚዲያ ጉዳዩን ለማጣራት ጥረት እያደረገ ይገኛል። አሁን ዘግይቶ በደረሰን ዜና የአፋር ክልላዊ መንግስት መግለጫ አውጥቷል። የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት 6 መንደሮችን መቆጣጠራቸውን ነው የአፋር ክልል መንግስት ምሽቱን ባወጣው መግለጫ ያስታወቀው። በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ክልል የህወሓት ታጣቂዎች መግባታቸውን ዋራአና ሚልኪ የተባሉ አካባቢዎችን ጨምሮ 6 መንደሮች በህወሓት ኃይሎች የተያዙ ሲሆን የአፋር ሽማግሌዎች ጣልቃ ለመግባት ያደረጉት ጥረት አልተሳካም ያለው የአፋር ክልል መንግስት መግለጫ የህወሓት ታጣቂዎች የሽማግሌዎችን ጥያቄ አሻፈረኝ ብለው ወደ አፋር ክልል ዘልቀው መግባታቸውን ነው የጠቀሰው። ጉዳዩ በአብይ አህመድ አገዛዝ በኩል ምን ምላሽ ሊሰጠው እንደሚችል የታወቀ ነገር የለም። በሁለቱም በኩል ያሉት ታጣቂዎች ህወሓቶች ናቸው። የአፋር ክልል መንግስት አንደኛውን የህወሓት ቡድን ደግፎ እንዲህ አይነት መግለጫ ማውጣቱ ትርጉም የለውም። የአፋር ህዝብ ዳግም ጦርነት ውስጥ ገብቶ ዋጋ መክፈል የለበትም ሲሉ በመላው ዓለም የሚገኙ የአፋር ተወላጆች ተቃውሟቸውን ከወዲሁ በመግለጽ ላይ ናቸው። ዝርዝር መረጃ እየተጠበቀ ነው። የአብይ አህመድ አገዛዝ ከህወሓት ኃይሎች ጋር ጦርነት ውስጥ ሊገባ እንደሚችል ግምቱ ጠንከር ብሎ እየተሰማ ነው። ተጨማሪ መረጃ እንዳገኘን የምናቀርብ ይሆናል። በምስራቅ አርሲ በዚህ ሰሞንም ግድያው መቀጠሉ ተገለጸ። ሌሊቱን ተጨማሪ 3 ሰዎች ተገድለው እንደተገኙም ከስፍራው የደረሰን መረጃ ያመለክታል። የኦርቶዶክስ እምነት ተከታዮች ላይ ያነጣጠረውና ሁለተኛ ሳምንቱን የተሻገረው ግድያን በተመለከተ ከአብይ አህመድ አገዛዝም ሆነ ከሽመልስ አብዲሳ ክልላዊ አስተዳደር እስካሁን የተሰጠ መግለጫ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለጉዳዩ የሰጠችው ትኩረት አነስተኛ ነው በሚል ተከታዮቿ ተቃውሞ ማሰማት ጀምረዋል። በአርሲ ሻርካና በአርሲ ሮቤ ባለፉት 13 ወራት ብቻ ከ150 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን መረጃዎች ያመለክታሉ። ካለፈው ሳምንት ረቡዕ ጀምሮ ደግሞ የተገደሉ ሰዎች ቁጥር 40 መድረሱ ተገልጿል። ስለ አርሲ ግድያ ዝም አንልም የሚለው የማህበራዊ ሚዲያ ዘመቻ እየተካሄደ በሚገኝበት በዚህ ሰሞን በተለያዩ የዓለም ክፍሎች ለተገደሉት የቤተ ክርስቲያኒቱ አማኞች የፍትሐት ጸሎት በመደረግ ላይ እንደሆነም ለማወቅ ተችሏል። የአብይ አህመድ አገዛዝ ግድያውን ማስቆም አልቻለም፣ አሊያም ከግድያው ጀርባ እጁ አለበት የሚለው የብዙዎች አስተያየት ጎልቶ እየተሰማ ይገኛል። የፖለቲካ ፓርቲዎች የብልጽግናው አገዛዝ ይቅርታ እንዲጠይቅና ግድያውን በአስቸኳይ እንዲያስቆም በመጠየቅ ላይ ናቸው። የፓርላማ አባሉ አቶ አበባው ደሳለው በምስራቅ አርሲ ለተፈጸሙት ግድያዎች በስልጣን ላይ ያለው አገዛዝ ኃላፊነቱን እንዲወስድ በማሳሰብ ጥሪ አድርገዋል። ግድያው አሁንም አልቆመም።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ላይ እያደረጉ ያሉትን ጫና በአብይ አህመድ አገዛዝ ላይ በማድረግ የክርስቲያኖችን ግድያ እንዲያስቆሙ ኢትዮጵያውያን የሲቪክ ተቋማት መልእክት አስተላልፈዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ለግድያው ተጠያቂ ብልጽግና ነው፣ ይቅርታም መጠየቅ ይገባዋል ሲል መግለጫ አውጥቷል። የፓርቲው ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ሁኔታው አስከፊ ደረጃ ላይ ደርሷል፣ አስቸኳይ መፍትሄ ካልተሰጠው እልቂቱ ሊጨምር ይችላል ሲሉ ስጋታቸውን ገልጸዋል። ላለፉት 3 ዓመታት በጣም ከባድ መከራ ላይ ነው ያሉት። እዛ አካባቢ ላይ የሚደርሱን መረጃዎች አስደንጋጭ ናቸው። ዜጎች በየቀኑ ይታገታሉ፣ ታግተው ብር ይጠየቅባቸዋል። እነርሱ በጣም ስፍር ቁጥር የላቸው። ሁኔታው ወንጀሉ በጣም የተስፋፋ ነው። አሁን ደግሞ ብሶበት ግድያዎችም በይፋ እየሆኑ ነው። ከትናንት በስቲያም መርቲ ወረዳ ጀጁ የሚባለው አካባቢ ላይ በስራ ላይ የነበሩ ደዌ ይባላል። እዛ አካባቢ የአንዱን መሬት ሌላው በጋራ ሆኖ የሚሰራበት በጋራ ሰርተው ስራቸውን ጨርሰው ምሳ ሲበሉ እንግዲህ 5ቱ ተገለዋል፣ 3ቱ ደግሞ ታግተዋል። እስካሁን ድረስ በህይወት ይኖሩ ይሞቱ አይታወቅም። ታግተውም ብር ይጠየቅባቸዋል ማለት ነው። ከዛም በኋላም ብር ከከፈሉም በኋላ የሚገደሉ ብዙሃን ናቸው። የአርሲ ህዝብ በተለይ ሽርካ ህዝብ በዚህ ጎቤሳ የሚባለው ወረዳ አካባቢ ከዛም ወደ ላይ ያሉ ብዙ ወረዳዎች አሉ። በዚህ በአቦምሳም አካባቢ በሁሉም አካባቢ የሚደርሱን መረጃዎች በጣም ልብ ሰባሪ ሰቅጣጭ ናቸው። እዛ አካባቢ ያሉ አባላት የሚደውሉልንም አሉ። እንዲሁም መረጃውን በቅርበት ነው የምንከታተለው እንደ ኢህአፓ። ነገሩ በጣም አሳዛኝ ልብ ሰባሪ ነው። በየቀኑ ሮሮ ነው ያለው። በየቀኑ እንደው አሁን ይፋ ስለሆነ ነው እኛም ያላወጣናቸው መረጃዎች ደርሶን በመግለጫ ያላወጣናቸው በውስጥ የታገልንባቸው ብዙ ጉዳዮች አሉና በጣም በስፍራ ላይ የማይፈጸም ወንጀል የለም። ግፉ ከፍተኛ ነው። እዛ አካባቢ ያለ ህዝብ በየቀኑ ነው የሚጠራው። በእውነት የክርስቲያኑ ደም መቆሚያ አጥቷል። መታፈኑም መቆሚያ አጥቷል። ያለውንም ጥሪት አሟጦ ገንዘቡንም ጨርሶ ነው ያለው። ያልታገተበት ቤተሰቡ አደጋ ላይ ያልወደቀበት አለ ማለት ይከብዳል። የአርሲ አካባቢ ምስራቅ አርሲ ከፍተኛ መከራ ውስጥ ያለ አካባቢ ነው። ህዝቡ በጣም ብዙ ዋጋ እየከፈለ ነው። የሚጮህለት ያጣ ህዝብ ሆኗል እና ግፉ ወደር የለውም። ቃላት አይገልጹትም። እንግዲህ የእናንተን ፓርቲ ጨምሮ የፖለቲካ ፓርቲዎችን በጉዳዩ ላይ ስጋታቸውን በመግለጽ ጥሪ እያቀረባችሁ ትገኛላችሁ። እንደው ምንድነው እንዲቆም ያላደረገው? ምንድነው በእናንተ በኩል ባገኛችኋቸው መረጃዎች ተነስታችሁ እነማን ናቸው ይሄን የሚፈጽሙት? ለምንድነው ያልቆመው? እንደው መረጃው አላችሁ በዚህ አንጻር? ምንድነው በጣም የሚያሳዝነው ነገር አካባቢው ላይ ወንጀል ሲፈጸም ወደ ህግ አካላት ሲያመለክቱ፣ ገታ ሲፈጸም፣ ሌሎችም ነገሮች ሲፈጸሙ ትኩረት ተሰጥቶ እንኳን እንደማይፈለጉ ነው የምንሰማው። ማመልከትም ዋጋ እንደሌለው ነው የምንሰማው። ከዚህ በፊት ኢቨን ታግተው ታፍነው ተወስደው ምንም እንቅስቃሴ አይደረግበትም። እዛ አካባቢ ያሉ ባለስልጣናትም ችላ ነው የሚሉት እና ሁኔታው ህዝቡ በጣም ከፍተኛ የሆነ መከራ ውስጥ እንዲገባ ያደረገው አንዱ የመንግስት አካላት ተገቢውን የህገ መንግስታዊ ኃላፊነታቸውን ያለመወጣታቸው፣ ሁኔታውን ትኩረት ያለመስጠታቸው፣ በተደጋጋሚ ወንጀሉ ሲፈጸም እንደው የስሙላ ነገር ብቻ ማድረጋቸው ነው እና እዛ አካባቢ ሽብር የሚፈጽሙ አሸባሪዎች በግልጽም ይንቀሳቀሳሉ። እንደምንሰማው በግልጽም ይንቀሳቀሳሉ፣ እንደልባቸው አፍነው ይወስዳሉ። እንግዲህ ይሄ አሁን የመርቲ ጀጁ ወረዳ ላይ የተካሄደው የ5ቱ ሰዎች ግድያ ቀን ላይ ነው፣ ምሳ ሰዓት ላይ ነው፣ ሌሊትም እንኳን አይደለም እና ሰዓት ራሱ አይመርጡም። አንዳንዴ ማታ ላይ ይመጣሉ፣ አንዳንዴ ቀን ላይ መጥተው እንደልባቸው አፍነው ገለው ይወስዳሉ። በነጻነት ይንቀሳቀሳሉ እና የአካባቢው ማህበረሰብ በከፍተኛ ስጋት ነው የሚኖረው። ጠባቂም የለውም፣ ለመብቱ የሚቆምለትም የለውም ማለት ይቻላል እና ይሄ ሁኔታ እንዲስፋፋ የሆነው እነርሱ በነጻነት እንዲንቀሳቀሱ በመፈቀዱ ነው፣ ምንም እርምጃ ባለመወሰዱ ነው። እነዚህ አሸባሪዎች ማለት እችላለሁ በጣም ከፍተኛ ወንጀል ፈጻሚዎች፣ በንጹሃን እልቂት መጠየቅ የሚገባቸው፣ እርምጃ ሊወሰድባቸው የሚገባ አካላት እንዴት በነጻነት እንዲንቀሳቀሱ እንደተፈቀደም አይገባኝም። ምንድነው አሁን መደረግ ያለበት? ማን ያስቁመው? እንግዲህ ዓለም አቀፍ ተቋማት፣ መንግስታቱ ድርጅት እንዲህ አይነቱ ነገር በተለይ ማንነትን፣ ብሔርን፣ ሃይማኖትን ለይቶ የሚደረግ እንዲህ አይነቱ ጭፍጨፋ ዓለም አቀፍ ወንጀል ነው፣ የጦር ወንጀል ነው። በአንድም ይሁን በሌላ ይሄን ማስቆም ካልቃተው አገዛዙ ዓለም አቀፍ የሰላም አስከባሪም ሆነ ጉዳዩ እንዲረግብ እንደው እርምጃ መውሰድ ያለባቸው አካላት ጣልቃ እንዲገቡ መደረግ አለበት። ከዚህ አንጻር እንደው
ማን ያስቆመው የሚለው ላይ እንደ ፓርቲም ሆነ እንደ አጠቃላይ ያሰባችሁት ነገር አለ? እንግዲህ ለዓለም አቀፉ ማህበረሰብ ለሚመለከታቸውም አካላት ጥሪ አቅርበናል። በእንግሊዝኛ ቋንቋም ጭምር እንደ ቅንጅቱ ትብብር ለኢትዮጵያ አንድነት በሚለው ስም አውጥተናል በትናንትናው ዕለትም መግለጫ። በተመሳሳይም እነዚህን ወንጀሎች በቅርበት እየተከታተል ለሚመለከተው አካል እያሳወቅን እንገኛለን፣ ለህዝብ እየገለጽን እንገኛለን። ሁኔታው ቀላል አይደለም። መላው የኢትዮጵያ ህዝብ ጉዳዩን ትኩረት ሰጥቶ ሊንቀሳቀስ ይገባል። ዝም ብሎ ማየት የለበትም። ይሄንን ማውገዝ ለሀገርም ሰላም የሚያመጣ ነው። ነገሩም በአጭሩ እንዲቀጭ የሚያደርግ ነው እና ሁሉም ጫና እንዲያደርግና ኃላፊነቱን ግዴታው እንዲወጣ ነው ጥሪ